አሁን እንቁላላችንን እንሰብራለን ማለት ነው። ሶስቱንም እንቁላል እዚህ እንጨምራለን። ይሄው ሶስቱንም እንቁላል ሰብረናል። ከዛ የሻይ ብርጭቆ ግማሽ ዘይት እንጨምራለን። ከዛ ውሃችን አንድ ሙሉ የሻይ ብርጭቆ፣ ትልቁ የሻይ ብርጭቆ ነው ይሄኛው አይደለም። ይሄኛው ሻይ እያፈላን ነው እዚህ ጋር ደግሞ። ከዛ እንመታዋለን ማለት ነው። በደንብ እንመታዋለን። እንዳይገባ አሁን እንትናችን አውጥተናል ማለት ነው። ዱቄታችን ጓንት መልበስ አይጠበቅብንም፣ ምክንያቱም እንትን ነው ይሄ ምንድነው ሁሉም በእጅ ነው የሚሰራ፣ በመመታት ስለሚሰራ ምንም ችግር የለውም። ከዛ ዱቄታችን እንጨምራለን። የኬካችን ዱቄት ምንም እንጨምራለን ማለት ነው። እንጨምራለን። ይሄ አሁን ጨምረን ጨርሰናል። እየመታን ነው ማለት ነው። በደንብ እንመታዋለን። ሰው ለቤት እኮ ማሽን አለ። እኛ ስላልሰለጠኑ ሰዎቹ ያው የጉልበት ስራ ነው። እዚህ ብዙ ጊዜ እንትን አይልም ማለት ነው። ያው ሊጡ አያችሁ። ከዛ ጨርሰናል መትተን እጅ በእጅ። አሁን ደግሞ ይሄን እናጠብቃለን። የመጋገሪያችን ነው የኬክ መጋገራችን። አጥብቀን ማሰር አለብን። አንድ ያስታውሳለሁ ተፈትቶብኛል። ማጥበቅ አለብን ማለት ነው። ከዛ ትንሽ ዘይት እንቀባዋለን። ከዛ በሶፍት እንወለውለዋለን። በሶፍት እንወለው። ለነገሩ ለምን ዲዛይን ፔፐር አንጠቀምም? ይሄ ዝብደ ወረቄ በጣም ቆንጆ ነው። እሱን እንጠቀም። ይሄ ማለት ነው በጣም ይሄ ዝብደ ወረቄ በጣም ቆንጆ ነው። እውነት ይሄው ዘይት አረግንበት። ቅቤ ማድረግም ትችላላችሁ፣ ዘይት ማድረግም ትችላላችሁ። ዘይት እንደዚህ አድርጎ ቀባቀባ ማድረግ። ሶፍት ልጨምር። ሶፍት ጨምረን እንቀባው። እኛ ቤት አርብ ይደረጋል። ምን ይወዱታል? ለምን እንደሆነ አላውቅም። ከውጭ ይልቅ ይሄኛው ነው ደስ የሚላቸው። የዱቄቱም ደስ ይላቸዋል፣ ግን ይሄን ነው የሚወዱት። እንዴት አያችሁት? ሊጡ አስተያየት ከእናንተ ነው የምፈልገው። ይሄን አሁን ለ45 ደቂቃ ከ40 እስከ 45 ደቂቃ እዛ ውስጥ ፍርን ውስጥ እናስገባዋለን ማለት ነው። ቆይ ተረክል አድርገው። የኢትዮጵያዊት ልጅ ኢትዮጵያ እኮ በስራ እንታማም፣ በስራ አንድም አንታማም። እውነት ለመናገር የምንታማ በኃይለኝነት ነው። ኃይለኝነት እና ጸጉራቸው ፈላፈል ናቸው፣ እንዶሚ ናቸው ይላሉ። ይሄው አሁን ሊጣችን እንደዚህ ጥርግ አድርገናታል። ሳትታጠብ የታጠበች ነው ያስመሰልናል። ልባችን እንኳን የምንሰራ ይኸው ሊጡ አሁን ፍርን ውስጥ ስንት ፐርሰንት ማድረግ አለብን? ምክንያቱም ሙቀቱ ከበዛበት በጣም እንትን ይለዋል፣ ይሰልበዋል። ሙቀቱ ማድረግ ይሄ ለዶሮ ነው፣ ለዶሮ ነው። ከዚህ ጋር ስንት ጋር ነው ያለው? ቆይ 230 190 እናድርገው። 100 ሴንቲግሬድ ነበር የሚለው 190 ሴንቲግሬድ እናድርገው። ደረጃ ሀራራ እንደዚህ አድርገናል። አሁን እናስገባዋለን። ይሄው አስገብተናል። ምክንያቱም አሁን እንደዚህ ጥፍ ባደርገው እንትን ይላል ሊጡ ወደዚህ ነው ተስስ የሚለው ሊጥ አይደለም። እንደዚህ ቀመጥ ማለት ነው። አሁን እንደዚህ ከተቀመጠ ታች መለኮስን ታች ነው መለኮስ ያለብን። ታች 20 ደቂቃ ለ20 ደቂቃ 45 ደቂቃ በቂ ነው። ደግሞ በሰዓት ነው የሚበስል። በጣም ይገርማል። እኔ በኬክ አልታማም እውነት። ይሄው አሁን በእንትኑ ነው የምናየው፣ በመስታየቱ ነው እንጂ በዛኛው እንትን ማለት አንችልም። ይሄው እንደዚህ ስታደርጉት ማለት ነው። አሁን 20 ደቂቃ ሆኖታል።
20 ደቂቃው ነው ታልዩት። ግን ወደ ላይ እንዴት እንደነፋ እንደዚህ ለማወቅ ማለት ነው። ደርሳሉ ያልደረሰም ለማለት እንደዚህ ያርጉት። መስታይቱ አለ አይደለ? የመስታይቱን እንደዚህ አያችሁ፣ ሊጡ ይንቀጠቀጣል። እዩት፣ ሊጡ ይንቀጠቀጣል። ስለዚህ ገና ነው ማለት ነው። ምክንያቱም ከተከፈተ ይነፍስበታል እና እንደዚህ ንቅንቅ ስታረግ ታያችሁ፣ አልረጋም፣ ገና ነው፣ ይቀረዋል ማለት ነው። ግን ይኸው እንዴት እንደነፋ ወደ ላይ ከሂደት እናያለን ማለት ነው። አያችሁት፣ ወደ ላይ መጣ። አሁን ይኸው ረግቷል። አሁን ሽታው ብታዩት ሽታ እንዳይመስላችሁ የኬኩ ሽታ ማለት ነው። በጣም ነው የሚሸተው። አያችሁት፣ አሁን ትንሽ መርጋት ይቀረዋል፣ ግን በላይ ነው የሚቀረው ማለት ነው። ኬክና እኔ በጣም ነው የምንግባባው። በጣም ስልታችን ራሱ ከሀገር ላይ የሌለ ስልት ነው። እንቻቻልበታለን። እሱም ያቀኛል፣ እኔም አውቀዋለሁ። እና እንደዚህ ነው። አይ ሲያምር ፍርን ውስጥ ነው ራሱ እንዴት እንደሚያምር እንጂ። እዚህ ደግሞ ቡና እንደገና እየተባለ ነው። ሶስተኛ ቡና። ይሄን ደግሞ ቀባዋለሁ በበላዩ ላይ ማለት ነው። ኖትላ ይሄው አሁን ቁጭ ከ45 ደቂቃው ነው። ቁጭ 45 ደቂቃ እናወጣና እናየዋለን ማለት ነው። እና ይሄ ሸከማት እንችላለን። ሲያምር እዩት፣ ሲያምር እዩት፣ ፍትፍት ይገባኝ። በጣም ነው የሚያምረው፣ በጣም ይገርማል። ቡናው ንጣድ፣ መጀመሪያ ቡና ንጣድ። ቡናው እየጣድን ይኸው እዚህ ጋር አቀራርበናል። ሁለተኛው ቡና ማለት ነው። ምክንያቱም ይሄንም እንድንቀባው አንዳንዴ የሆነ ነገር ስንለምደው በቃ እጅና ጓንት ነው የምንሆነው። በቃ ከልምድ ይሄዳል። ቡና ራሱ ነው ብዙ ጊዜ አለካም። ምክንያቱም በእይታ ራሱ አውቀዋለሁ። እንዴት ነው ልምድ ወስጄበታለሁ። እኛ ኢትዮጵያዎች ደግሞ በህልና ማወቅ ምንም አይከብደንም ብዙ። ታውን ይሄ ቡና በቂ ነው ማለት ነው። እንጫው ጨምራለሁ። እስቀዳ ደግሞ አሳያችኋለሁ ማለት ነው። ቡና ይሄ ተምር ነው ኦሬዲ። ወይ እንግሊዘኛ ወጣ ጭራሽ እንደ ሰዎቹ ኦሬዲ ያላልኩ። አሁን ቀበቶውን እንፈታለን። ቀበቶ የት አለ? ቀበቶ ይኸው ቀበቶ ፈታን ማለት ነው። ዋው የተለያዩ እዩት። በዲዛይን እኮ ነው የሚመጣ። የእውነት እዩት፣ ምን ሲያምር! በዲዛይን ነው የሚመጣ። እዩት፣ አያምርም? እንዴት የእውነት እዩት፣ ከለሩ እንዴት እንደሚያምር። ከለሩ ሳይሆን ዲዛይኑ። ይሄ ዲዛይን ፔፐር በጣም ቆንጆ ነው። ዲዛይን ያወጣላቸዋል እና እንሰቅለዋለን ማለት ነው ወደ ላይ። ይኸው አሁን እቃው እየጠበቀች ነው። እንሰቅለዋለን ማለት ነው። አሁን ይኸው ሰቅለናል። ዲዛይን እንዳላውጥቶልናል ዲዛይን ፔፐሩ። ይሄ ደግሞ በጣም አዲስ ነው። ቅድስ ቢታ ይላባቱ ጭቃላ በዚህ ስንቀባው ነው ቆንጆ በሾኬ። ምክንያቱም ሾኬው እንደዚህ ቅርጽ ያወጣልናል። ቅርጽ እንዲያወጣልን ማለት ነው። ያችሁ መልክ ስጠኝ እንጂ ሙያ እስከ ጎረቤት እማራለሁ ነው። እንደ ቲክቶክ ላይ ሳይ ዲስፕሊን እንደዚህ ያረኩ እንደዚህ እያፈሰሰ እንደዚህ ያረኩ ሲያምር ይበቃዋል። ምክንያቱም ብዙ የማይወድ ሰው ሊኖር ስለሚችል ራሳቸው መጨመር ይችላሉ። ያችሁ
በጣም ቆንጆ ነው። እዚህ ጋር ትንሽ እንጨምርበት። እዚህ ጋር ትንሽ ይታያል። እኔ የምወደው ይሄ ዝብደ ወረጋ የሚሉት ዲዛይን ፔፐሩ እየችት በጣም ነው የሚያምረው። በጣም ቆንጆ ነው። ቸኮላታ ለ45 ደቂቃ እዚህ ጋር ይቀመጣል። እዚህ ጋር እንሰቅልና እንወስደዋለን ማለት ነው። ያላ ተጫወት ሄደ ወደ አባቱ ብሏል። አያችሁ? ከዛ ምንድነው እቃችን አይቆጭሽ ምን አይል እቺን እንደዚህ በቃ ቡና እንቅዳ እንውሳቸው። አሁን ኬካችን ጨርሰናል። እህቶቼ ወንድሞቼ፣ የማከብራችሁ የምወዳችሁ ቡና ጠጣችሁ እንድትሄዱ ነው። ቡናው በዛው ሳትጠጡ ለምን ትሄዳላችሁ? ለምን በደረቁ ቁርሱ ተቆርሶ ቡና የሌለ። ሁላችንም እወዳችኋለሁ፣ አከብራችኋለሁ። ይሄ ቡናው መጀመሪያ ለእናንተ እናቴ በክፉዬ በደስታዬ እማትርቁኝ እናቴ። እነዚህ ስሰራላቸው ብቻ ነው የማይርቁ። ዛሬ ካልሰራው ነገ አይቀርቡም። መጀመሪያ ለእናንተ ቡና ልቅዳላችሁ። ጠጡ ጠጡ፣ አይናችን እንዳያት ጠጡ። ይኸው ጠጡ እና ሁላችሁን ወዳችኋለሁ። ባይ ባይ። ሰናይ ጊዜ ይሆንላችሁ። መጀመሪያ መግቢያ ሰርች ነበረ ቪዲዮ እኮ ወዳችኋለሁ የሚል ግን ተደለተ። ሁላችሁም ወዳችኋለሁ። ባይ ባይ።